ክፍል ወይም ጁዝ 28ኛ 63ኛ ሱረቱል አልሙናፊቁን በመዲና የወረደች ናት። 11 ናቸው። ቢስሚላሂር ረህማኒር ረሂም በአላህ ስም ፍጹም ርኅሩህ ፍጹም አዛኝ በሆነው إذا جاءك المنافقون قالوا نشهد إنك لرسول الله والله يعلم إنك لرسوله والله يشهد إن المنافقين لكاذبون أنت نبي هوي መናፍቃን አንተ ዘንድ በመጡ ጊዜ እየማሉ ከልባቸው ሳይሆን በምላሳቸው በርግጥ እንመሰክራለን አንተ የአላህ መልእክተኛ ነህ ይላሉ። በርግጥ አንተ የአላህ መልእክተኛ መሆንህን አላህ ጠንቅቆ ያውቀዋል። መናፍቃንም ፍጹም ውሸታሞች መሆናቸውን በርግጥ አላህ ይመሰክራል። اتخذوا أيمانهم جنة فصدوا عن سبيل الله إنهم ساء ما كانوا يعملون መናፍቃን መሐላዎቻቸውን ከአማኞች ጥቃት የሚጠብቃቸው ጋሻ አድርገው ያዙት። ኢስላምን የሚያጥላላ ውዥንብር በመንዛት ከአማኞች ላይ ጥርጣሬን በማሳደር ከአላህ መንገድ ሰዎችን ያግዳሉ። በርግጥ ያ ይሰሩት የነበረው የንፍቅና ሥራ ምንኛ ከፋ። ذلك بأنهم آمنوا ثم كفروا فطبع على قلوبهم فهم لا يفقهون ያም የመናፍቃን ሥራቸው መጥፎ የሆነበት ምክንያት በኢስላም ለማስመሰል አምነው ከዚያም በውስጣቸው በመካዳቸው ነው። ልባቸውም ላይ ታሸገባቸው የሚጠቅማቸውንም አይገነዘቡም። وإذا رأيتهم تعجبك أجسامهم وإن يقولوا تسمع لقولهم كأنهم خشب مسندة يحسبون كل صيحة عليهم هم العدو فاحذرهم قاتلهم الله أنا يؤفكون የመናፍቃን ሰውነታቸውን በመታየበት ጊዜ ባለባበሳቸውና በአቋማቸው ይደንቁሃል። በሚናገሩበት ጊዜ አንደበታቸው ስለሚቀለጣጠፍ ንግግራቸውን በተመስጦ ታዳምጣለህ። ግን ውስጣቸው ባዶ ስለሆነ ልክ ምንም ጥቅም የማይሰጡ ተደግፈው እንደቆሙ ግዑዝ እንጨቶች ወይም አጠና ቢጤ ናቸው። ከሃዲነታቸውን ጠንቅቀው ስለሚያውቁትም የሰሙት ጩኸት ሁሉ ወደ እነሱ የመጣ መቅሰፍት አድርገው ይገምቱታል። እነሱም ዋነኛ ጠላት ስለሆኑ ተጠንቀቃቸው። አላህ ረገማቸው። በእስላም ዙሪያ ስንትና ስንት ሐቅን አመላካች ክስተት እያዩ እንዴት ይቀጣጥፋሉ። وإذا قيل لهم تعالوا يستغفر لكم رسول الله لووا رؤوسهم ورأيتهم يصدون وهم مستكبرون ለመናፍቃን ንስሐ ገብታችሁ በንጹህ ልባችሁ ወደ ኢስላም ኑ የአላህ መልእክተኛም አላህን ምህረት ይጠይቅላችኋል በተባሉ ጊዜ በእንቢተኝነት ራሶቻቸውን ይነቀንቃሉ። እየኮሩም ሲቃወሙ ታያቸዋለህ። سواء عليهم استغفرت لهم أم لم تستغفر لهم لن يغفر الله لهم إن الله لا يهدي القوم الفاسقين አንተ ነብይ ሆይ ለመናፍቃን ምህረት ብትጠይቅላቸውም ሆነ ወይም ምህረት ባትጠይቅላቸው በእነሱ ላይ እኩል ነው። ምክንያቱም አላህ ፈጽሞ አይምራቸውም። በርግጥ አላህ ከሐቅ መንገድ አፈንጋጭ ህዝቦችን አይመራም። هم الذين يقولون لا تنفقوا على من عند رسول الله حتى ينفضوا ولله خزائن السماوات والأرض ولكن المنافقين لا يفقهون እነዚያ መናፍቃን ለመዲና ነዋሪዎች መልእክተኛው ዘንድ ላሉ የመካ ስደተኞች ከመልእክተኛው ዙሪያ እስኪበተሉ ድረስ አትለግሱ ይላሉ። ለአላህ በሰማያትና በምድር ውስጥ ለብቻው የሚያዝበት የጸጋ ክምችት አሉት። ነገር ግን መናፍቃን ጸጋ የተባለ ሁሉ በአላህ እጅ መሆኑን አይገነዘቡም። يقولون لئن رجعنا إلى المدينة ليخرجن الأعز منها الأذل ولله العزة ولرسوله وللمؤمنين ولكن المنافقين لا يعلمون منافقان كزمچا ወደ መዲና ከተመለስን ኃያሉ ቡድን ማለትም ራሳቸውን ሲጠቅሱ ነው። ደካማውን ቡድን መልእክተኛውንና ሰሃባዎችን ማለታቸው ነው ከከተማዋ ያስወጣሉ ይላሉ። ኃያልነት ለአላህ ለመልእክተኛውና ለአማኞች ነው። ነገር ግን መናፍቃን ህሊናቸው በመሐየምነት ስለተጋረደ ይህንን ሐቅ አያውቁትም። يا أيها الذين آمنوا لا تلهكم أموالكم ولا أولادكم عن ذكر الله ومن يفعل ذلك فأولئك هم الخاسرون እናንተ ያመናችሁ ሆይ ንብረቶቻችሁና ልጆቻችሁ አላህን ከማስታወስ አዘናጓችሁ። ይህንን ዝጉነት የሚፈጽም ሰው እንደነዚህ አይነቶቹ ከሳሪዎች ናቸው።
وأنفقوا مما رزقناكم من قبل أن يأتي أحدكم الموت فيقول رب لولا أخرتني إلى أجل قريب فأصدق وأكن من الصالحين እናንተ አማኞች አንዳችሁ ላይ ሞት ከመምጣቱ በፊት ከሰጠናችሁ ሲሳይ ለግሱ። አንዳችሁ ላይ ጣረሞት ሲመጣበት ጌታዬ እንድመጸውት ወይንም ሁሉንም መልካም ስራዎች እንድሰራ ጥቂት ጊዜ ከሞት ብታዘገየኝ ስራቸውን ካሳመሩት ጋር እሆን ነበር ይላል። ولن يؤخر الله نفسا إذا جاء أجلها والله خبير بما تعملون ነፍስ የመሞቻዋ ጊዜ ከደረሰ አላህ ፍጽሞ አያዘገያትም። አላህ በምትሰሩት ሥራ ውስጥ አዋቂ ነው።